ስናወጥ ጽኑ ጋሻዬ። ሻሎም 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 ቤተሰብ እግዚአብሔር አምላክ ከመይ ይጸንሕኩም ኢየሱስ ክርስቶስን ዘለዓለም ጎይታዩ አንሓኩም ሰላሓዲኔ ሎሚ ካብ ስቱዲዮና ምስ ሓደ ኣዚና ንፈትዎ እግዚአብሔር ዝባርኾ ናይ እግዚአብሔር ሰብ ኣገልጋሊ ሒዘልኩም መፅእ ኣለኹ። ጽቡቕ ዝኾነ ጊዜ ክህልወና እዩ። ሎሚ ሒዘልኩም መፅእ ዘለኹ ኣገልጋሊ ዘማሪ በረኸት አሎሙ ይባሃል። ቤኪ እንኳን በሰላም መጣ ወደስቲ። ቴንክ ዩ እንኳን በሰላም ቆየህ። ደስ ብሎናል ዛሬ ስለተገኘ። እኔም በጣም ደስ ብሎኛል ስለጋበዝከኝ። ክብር ለጌታ ይሁን። አሜን። ዛሬ ብዙ ነገር አብረን ሆነን እንጫወታለን። አንዳንድ ነገሮች እያነሳን እናወራለን እና አሪፍ ጊዜ ዛሬ ይኖረናል። በደስታ ጌታ ስሙ የተባረከ ይሁን። አሜን። እስቲ ትንሽ ለመጀመሪያ ለተመልካቾቻችን ለማወቅ ቤኪ አሎሙ ማን ነው? እንግዲህ ቤኪ አሎሙ ማለት እኔ ነኝ። እግዚአብሔርን በዝማሬ የማገለግል በእግዚአብሔር ቤት ውስጥ ያደኩኝ እግዚአብሔርን በጣም የምወድና የምፈራ አንድ አገልጋይ ነኝ። ስለዚህ ራሴን በእንደዚህ አይነት መንገድ አስተዋውቃለሁ ማለት ነው። ደስ የሚል ቤኪ ሀገር ቤት ቤኪ ጠፋ እያሉ ነው። አንድ ሰው አግኝቼ ነበር ባለፈ አብረን እያለን ታስታውስ ከሆነ እንደ አገልጋይ ኧረ ባካችሁ ለቀቁልኝ ምናምን አለ። ቤኪ ነው የጠፋው? አልጠፋውም። በእርግጥ ያው እንደሚታወቀው አሁን ወደዚህ ሀገር የመጣሁት ባለቤቴ እዚህ ነው ያለችው። ስለዚህ እርጉዝም ነበረች በቅርብ ጊዜ ከአመት በፊት ያው እንዳገባው ይታወቃልና ስለዚህ እሷን ለመርዳት አንዳንድ ነገር ለማድረግ ነው ወደዚህ የመጣሁት። ኦልሞስት እንግዲህ አሁን ልጄም ተወልዳለች። ስለዚህ ያው ያለውን ነገር ጨራርሻለሁ። አሁን ጠፋ የት ሄደ ለሚሉኝ ሰዎች ደግሞ ተመልሼ ያው ወደ ኢትዮጵያ ስለመሄድ ወደ ኢትዮጵያ ትሄዳለህ? ከጠፋሁባቸው ሰዎች ጋር እገናኛለሁ ማለት ነው። ኦኬ ደስ ይላል። አይ አሪፍ ነው። በጣም እዚህ ሀገር ስትመጣ በጣም አብረን ብዙ ጊዜ አሳልፈናል። መልካም የሆኑ ጊዜዎች አብረን አሳልፈናል። በጣም ኢንጆይ አድርጌያለሁ እኔ ራሴ ማለት ነው። ድንቅ የሆነ ጊዜ በግልም ብዙ ጊዜ አሳልፈናል። ብዙ ጥሩ ነገሮች በህይወት ላይ አይቻሉ። ያነሳን እንወያያለን ስለሳቸው በደስታ። ቆንጆ። እግዚአብሔር አምላክ ስሙ የተባረከ ይሁን። አሜን። ስለ ልጅ ደግሞ ስላገኘ ጌታ ስለሰጠህ ድንቅ ስጦታ እንኳን ደስ አለህ። ቴንክ ዩ ጌታችን በጣም አመሰግናለሁ። አሁን አባት ሆነሃል። አባት ሆኛለሁ። እንግዲህ እናስከትላለን፣ ችግር የለም። ጌታ መልካም ነው። አሜን አሜን። ቤኪ በአንድ ነገር እንጀምራለን። እኔ በጣም የምወዳት መዝሙር አለች። መረጋጋት የምትል መዝሙሯ በጣም ነው የምወደው። መዝሙሩ ብዙ ጊዜ በልቤ ይመጣል። መዝሙሩ ከስትንፋሴ ልቤ ሆኖ ቅድሚያ የሚሰጠው ማንነቴ ነው የምትል መዝሙር። እችን መዝሙር ብዙ ጊዜ ደጋግሜ ስሰማው በጣም ባረካለሁ በመዝሙርና አንድ ነገር ማወቅ ፈለኩ። በምን አይነት ሁኔታ ሆነ ነው ይሄ መዝሙር የሰራው? እንግዲህ ያው እኔ ብዙ ጊዜ ዝማሬ ስሰራ ዝማሬን የምትቀበልባቸው መንገዶች ይለያያሉ። ብዙ ጊዜ በህልም ዝማሬ ተቀብዬ አውቃለሁ። ሁለተኛ ደረጃ ደግሞ ከእግዚአብሔር ቃል እውነት ተመስጬ እግዚአብሔር በውስጤ ማስቀመጠው መልእክት መጠን መዘምርበት ወቅት አለ። ሁለተኛ ደግሞ መልእክት ይሆናል። የእግዚአብሔርን ሕዝብ ደግሞ ያጽናናል፣ ይለውጣል፣ ይቀይራል። መልእክት ነው የምትላቸውን ደግሞ ወቅታዊ የሆኑትን ነገሮች ትዘምራለህ እና እነዚህ ዝማሬዎችን ስዘምር በጊዜው እንግዲህ እግዚአብሔር በእኔ ውስጥ ያደረገውን ነገር እያሰብኩኝ በአንድ ስፍራ ላይ ስለ እግዚአብሔር ፍቅር አስተምር ነበር። ከወዳጆቼ ጋር አንድ ህብረት አለን እና በዛ ህብረት ላይ ቃል ሼር ማድረገው ነው ነበርኩኝ። ስለዚህ ከስትንፋስ ይልቅ ቅርብ ነው፣ ከወዳጅ አብልጦ ይጠጋጋል የሚለውን እንደ ርዕስ አንስቼ ነበር ሳውራ የነበረውና ከስትንፋስ የቀረበ ምን አለ? ሰው ማለት ያው የሆነ ሰው ስትንፋስ ማለት ህልውናው መኖሪያው ማለት ነው። ስትንፋሱ ከሱ ከወጣ ይሄ ሰውነታችን ይሄ ባዲያችን
በድን ነው። ህይወት የሌለው ግዑዝ ነው። መንቀሳቀስ ሪያክት ማድረግ አይችልም፣ ሙት ነው። ስለዚህ እስትንፋስ ማለት ለሰው ፐርሰናሊቲ ለሰው ማንነት ወሳኝና ወሳኝ ነገር ነው። እኔ እናንተ የምናወራው አሁን ኮንቨርሴሽን የምንለዋወጠው እስትንፋስ ስላለ ነው። እስትንፋስ ባይኖረን ማውራት አንችልም፣ ኮሚኒኬት ማድረግ አንችልም። ሐሳብ ይገባ? እስትንፋስ ዲስማች ኢምፖርታንት ከሆነ እግዚአብሔርን ደግሞ ምን ይለዋል? ኢየሱስን ምን ይለዋል መሰለ? እግዚአብሔርን መንፈስ ምን ይለዋል መሰለ? ከእስትንፋስ ይልቅ ቅርብ ይለዋል። አሜን ፕሬዝ ጋድ። ስለዚህ ከእስትንፋስ ይልቅ ቅርብ ነው ሲል ኦልሬዲ እኔ አሁን ከምተነፍስበት ይሄ እስትንፋስ ይልቅ ቅርብ የሆነ ጌታ አለ። ስለዚህ እሱ በህይወቴ ከሌለ ምንድነው ማለት ነው? ሙት ነኝ ማለት ነው። ሞር እንደውም ከዚህኛው እስትንፋስ ይልቅ ለኔ የሚያስፈልገኝ ለመንፈሴ የሚያስፈልገው ለህይወቴ የሚያስፈልገው ኢምፖርታንት የሆነው እሱ ነው ማለት ነው የሚል አስተምር ነበር። ለካ እሱ ነው የሚያስፈልገን፣ ለካ ኢየሱስ ነው የሚያስፈልገን። ኢየሱስ በህይወታችን ውስጥ ከሌለ ምን ተነፍሰው ትንፋሽ ሁሉ ከንቱ ነው ማለት ነው። ይሄ ውስጣችን በሰውነታችን ሙት ነን ማለት ነው። ሐሳቤ ገባ? ስለዚህ ቅርብ ነው ሲል ኦሬዲ በዛ መንፈስ ውስጥ ነበርኩና መዝሙሩን ሰምተው ከሆነ በደሜ ውስጥ ገብቷል፣ ስር ሰዷል፣ በኔ መለየት ይከብዳል ኢየሱስን ከኔ የሚለው ሐሳብ የመጣው ከዚህ ሐሳብ ነው። ሰበኩትና ሳስተውለው it's amazing ዘማሪ ነኝ፣ ይሄማ መዝሙር ነው አልኩኝ። በቃ እግዚአብሔር በዚህ ውስጥ መልእክትን ያቀበለኝ። ስለዚህ ከዚህ በመነሳት እግዚአብሔር ህልውናዬ ነው፣ ማንነቴ ነው። ኢየሱስን ከኔ መውሰድ ይከብዳል። የወሰድከው ቀን ደም አሁን ከውስጥ ቢወሰድና ቢወጣ እስቲ ነፍሳችን ባዶ ናት እንዳል አሁንም ደማችን አስፈላጊ ነው። ስለዚህ ትሞታለህ ማለት ነው፣ በህይወት አትቀጥልም ማለት ነው፣ እስትንፋስ አይኖርህም ማለት ነው። ስለዚህ ኢየሱስን በደሜ ውስጥ ገብቷል፣ ስር ሰዷል በኔ ኦሬዲ። እሱ ከወጣ ህይወቴ ወጥቷል፣ ኑሮዬ ወጥቷል። መኖር አልችልም፣ ሰርቫይቭ ማኖር አልችልም፣ መቀጠል አልችልም። ነገሬ ሁሉ ይቆማል፣ ይዘጋል ማለት ነው። ስለዚህ ከእስትንፋሴ ይልቅ ቅርብ የሆነው ቅድሚያ የምሰጠው ኢቭን ከእስትንፋሴ ይልቅ ቅድሚያ የምሰጠው ኢየሱስ ነው። በደሜ ውስጥ ገብቷል፣ ስር ሰዷል በኔ መለየት ይከብዳል ኢየሱስን ከኔ። ደሜን ከስጋዬ ጋር መለየት እንደማልችል የለየው ጊዜ እንደምሞት ኢየሱስን ከኔ ህይወት አውጥተህ በረከት የሚባልን ሰው ለማግኘት ይከብዳል። ይሄ ህልውና የማንነት ከኢየሱስ ጋር የተሰፋ ከኢየሱስ ጋር የተያያዘ ማንነት ነው የሚለው መገለጥ ነው። እና ይሄ ነው መዝሙሩ ባጭሩ ማለት ነው። እግዚአብሔር ዛሬ በቃ መልሼ ወደድኩት መዝሙሩ ስትገልጠው ስታብራራው በቃ ከዚህ መንፈስ የተነሳ አየህ መንፈሱ አንድ ቃል አስታወስኩ ስታወራ መጽሐፍ ቅዱስ ምን ይላል መሰለህ? የክርስቶስ መንፈስ ያለበት ከሱ ጋር አንድ ይሆናል ነው የሚለው አይደል? አየህ ያ አንድ ይሆናል የሚለው ቃል በቃ ከቅርበት ያለፈ ነገር ነው እንዳልኩ። የመጨረሻ የሰው ቅርበት ተብሎ የሚጠራው እስትንፋስ ከሆነ ከዛ አልፈ የጌታ ቅርበት የምታወራ ከሆነ በቃ እንደዚህ ነው ብለህ መለካት አትችልም ማለት ነው። ኤግዛክትሊ ስር ሰዷል በደሜ ያልክ የገለጥከው ነገርና እቺን ቃል አስታወስኩ። እውነት ደግሞ ነው፣ እውነት ነው። በአዲስ ኪዳን የተፈጠረ በብሉይ ኪዳን ያልነበረ ነገር ድንቅ የሆነ ነገር እግዚአብሔር ከኛ ጋር አንድ የሆነበት ኪዳን ነው። አየህ እና ያ አንድነት ነው የገለጥከው በመዝሙሩ ላይ። እንደዚህ አይኖች መዝሙሮች ደግሞ በጣም አስፈላጊዎች ናቸው። ለምን መሰለህ? ኪዳናቸው ጠብቀው መልእክት የሚያስተላልፉ ስለሆነ እና መዝሙር ኪዳኑ ሲጠብቅ ትክክለኛ የሆነ ፕሮፌቲካሊ ሜሴጅ ወደ ትውልድ ማስተላለፍ ይችላል። እና ዛስ ዋይ ነው ደጋግሜ መዝሙሩ ሰማዋለሁ፣ በጣም ብዙ ጊዜ ሰማዋለሁ። አብረን ስንሄድም ብዙ ጊዜ ዘምሬዋለሁ። በደንብ አስተውሳለሁ። የምዘምረው ለምንድን ነው መሰለህ? ይመጣብኛል ብዙ ጊዜ ማለት ነው። በተለይ በቃ አንድ ቀን ዝም ብዬ እንትን ሲያርገው እዛ መድረክ ላይ አብረን እያገለገልን ስትዘምረው በቃ ገባብኝ መዝሙሩ። አሜን። እና እኔ በግሌ መዝሙሩ ብዙ ጊዜ ሰማዋለሁ፣ በሞቢሌም ጭምር አለው። ሁሌም ሲሄድ ምናምን እየሰማሁት እሄዳለሁ፣ ባረካለሁ ሁሌም ማለት ነው። ለምን መሰለህ? እውነት በመዝሙር ሲገለጥ መንፈስህ ብዙ ነገር ረሲቭ ያደርጋል። በቃ ስለ ጌታ ቅርበት፣ ስለ ጌታ ከኛ ጋር አንድ መሆኑ አየህ፣ ይሄ ነገር በሰማው መጠን ውስጥ ኢንካሬጅ ይሆናል። ጌታ ከኔ ጋር ነው የሚል ነገር ይገባብሃል። አየህ፣ እና እንደዚህ አይነት መዝሙሮች ይብዙልን። ፕሬዝ ጋድ። አሜን አሜን። እቺን መዝሙር አብረን ዛሬ እንዘምራታለን። አየህ፣ ግድ ነው በቃ ተመልካቾች በደንብ እንትን እንዲያርጉት አብረን ዛሬ እንትን እናርጋታለን። ጌታ ድንቅ ነው። አሜን አሜን።
በዚህ ቅርብ ቀን እዚህ ሀገር ከመጣው ቀን ጀምሮ ከተዋወቅን 3 ዓመት ምናምን አልፈዋል። 3 ዓመት አልፈዋል። እና ከተዋወቅን ጊዜ ጀምሮ ጥሩ የሆነ ወጃጅነት ነው በመሀላችን ላይ ያለ እና በደንብ እንገናኛለን፣ እናወራለን። ቸርቻችን ብዙ ጊዜ መጥተህ አገልግለሃል፣ ተባርከናል ባንተ። የኛ ልጆች በጣም ይወድሃል፣ በተለይ አሁን ማለት ነው አሁን የጨመረ ነገር ስላለ እዚህ ሀገር ስትመጣ ጌታ ባንተ ተጠቅሞ ያደረገው በጣም ጥንቅ የሆነ ነገር አለና ስለዛ ነገር ሲያስብ ነው ራሱ ስለ ኢንተርቪው ያሰብኩ። በነገራችን ላይ ለመጀመሪያ ጊዜ በእኛ ስቱዲዮ ኢንተርቪው የተደረገ ሰው አንተ ነህ። ፕሬዝ ጋድ። አይገርም? ቀዳሽ ነኝ አውሬ ጀማሪ። አሜን። እና አንተ ነህ የመጀመሪያ ጊዜ ኢንተርቪው የተደረገው። እሱም ብቻ ሳይሆን እኔ ራሴ በሰው ኢንተርቪው አድርጌ አላውቅም። የመጀመሪያ ነው አንተ የመጀመሪያ። እና አምላኪ ማለት ነው። በጣም ግን ዝም ብዬ አይደለሁም የኢንተርቪው ያደረኩት። ውስጤ የተባረከበት ነገር ስለነበረ ይሄ ነገር ለምን እኛ ብቻ አውቀን እናልፈዋለን? ለምን አንገልጠውም? አይ አንድ ነገር ጠላት ሁሌም የሆነ መልካም ያልሆነ ነገር በክርስቲያኖች ሲያይ እንደ ታላቅ ዜና ይገልጠዋል። መልካምነታችን ግን ይደብቀዋል። መንፈስ ቅዱስ ደግሞ በሱ አንጻር ነው የሚሰራው። የኛ ክፋት ይደብቀዋል፣ መልካምነታችን ግን እንደ ታላቅ ዜና ይገልጠዋል። ለምን ሲባል በእኛ የሚደረጉ መልካም ነገሮች ሲገለጡ የጌታ ክብር ይገለጣል። አየህ ጌታ አይደለም ያደረገው። ስለዚህ በእኛ የተደረጉ ጥሩ የሆኑ ነገሮች ሲገለጡ የሚያስተላልፉት መልእክት አለ። ከዛ አልፎ ደግሞ ሌሎች መዘምራን ብዙ መዘምራን አሉ አይደለም ከዚህ ነገር እንዲማሩ ስለሚፈልግ ነው ይሄ ፕሮግራም ዛሬ የዘጋጀሁት ማለት ነው። ቸርቻችን ላይ በአጭር ጊዜ የኳየር ነገር አንተ ራስህ ነው አስተምረ ትሬን አረገ መዋቅሩ ሰርተ በአጭር ጊዜ መድረክ ላይ ቆመው እንዲዘምሩ ያረጋቸው። በዚህ ነገር በጣም ተደንቄያለሁ። የተደነቅኩበት ምክንያቶች ምንድነው መሰለ? አንደኛው በአጭር ጊዜ መሆኑ፣ ሁለተኛ ውጤቱና የተወሰደ ጊዜ ሲታይ ሲነጻጸር አንድ አይደለም። ውጤቱ በጣም እጅግ ታላቅ ነበርና እና መጀመሪያ ላይ ልጠይቅ የምፈልገው ነገር እንዴት ነው ምንድነው ያነሳሳ ይሄ ነገር እንድትሰራው በቸርቻችን? ቆንጆ ጥያቄ ነው። ያው እንደምወደት ታውቃለህ። ፍቃድ ከፍቅር ይጀምራል። ያው ስመጣ ካገኘው ጊዜ ጀምሮ ሪሊ ማለት በጣም ልቤ ላይ ያለ ቸርችም መጥቼ ካገለገልኩ በኋላ ውስጤ ፋሚሊየር ስፒሪት ነው ያለው። ቤተሰባዊ የሆነ ግንኙነት እንዳለ ነው ፊልም አድርገው ከመጣው ጊዜ ጀምሮ ኦሬዲ አለ ማለት ነው ልቤ ውስጥ ተቀምጧልና ከዛ ደጋግሜ መጥቼ ባገለገልኩባቸው ጊዜያቶች ሁልጊዜ በእግዚአብሔር መንግስት ውስጥ አገልግሎ ብቻ መሄድ ነው እንደዛ ነው መሆን ያለበት ብዬ አላስብም። አንዳንድ ጊዜ እኛ የምናደርገው ኮንትሪቢዩት የምናደርገው ነገር ካለ ለምን የእግዚአብሔር መንግስት ላይ አናደርገው? ነህምያም እኮ ይለናል መጽሐፍ ቅዱስ ላይ ቅጥሩ እንደፈረሰ ባየ ጊዜ ቅጥሩ እንደፈረሰ ባየ ጊዜ በዛ ቅጥር ሊቆም ራሱ ማዘጋጅ ይላል። ፈርሷል። ብዙ ሰዎች ያንን ነገር መገንባት አቅም ያላቸው የሌላቸው ይኑሩ አይኑሩ አይደለም አይደል፣ ግን የሱ ልብ ግን አይቶ ችላላ ነው። እንደፈረሰ አይቷል። የሆነ ፓርት ክፍተት እንዳለ አይቷል። እዛ ቦታ ላይ ቢቆም እዛ ቦታ ላይ ቢሰራ ውጤት እንደሚያመጣ አይቷል። እኔ አሁን አንተ ጉባኤ ውስጥ መጥቼ ከማገልገል ያለፈ ጉባኤውን ስለወደድኩት መንፈሱ በጣም ኃያል ነው። የሚለቀቀው እግዚአብሔር እውነት በጣም ትልቅ ነው። ህዝቡ ደስ ይላል፣ አምልኮ ደስ ይላል። በዚህ ሁሉ መሃል ግን አንድ ነገር ወርሺፕ ቲሞች ቢኖሩ አምልኮን የሚመሩ ኳይሮች ቢኖሩ የሚል እዛች ጋር እኔ ቆሜ ያችን ነገር ብሰራ አንድ ለእግዚአብሔር መንግስት ኮንትሪቢዩት ማድረገው አንድ ምደፍነው ነገር እንዳለ ተሰማኝና ከዛ ጊዜ ጀምሮ ከዛ በኋላ ጥያቄው ካንተ ዘንድ መጣ እንደዚህ ቢሆን የሚል በጣም ደስተኛ ነኝ፣ ፈቃደኛ ነኝ። እንደውም ባደርገው ደስ ይለኛል ብዬ እንደውም ደጋግመን ስናወራ ታስታውሳለህ። በቃ ከዛ ተነሳሽነት ነውና ጌታ በረዳ መጠን በዚህ 3 ወር የሚሆን ጊዜ ወስደናል። በጣም ደስ ብሎኛል። ማለት እኔ አይደለሁም አድራጊው፣
ሁልጊዜ እግዚአብሔር አንድ ነገር ለማድረግ በሚያስብበት በሚያቀርብበት ጊዜ ሰውን ምክንያት ያደርጋል። ሰዎችን መጠቀሚያ ምክንያት ያደርጋልና እኔ ምክንያት ነው የሆንኩት ነው የሚለው። ምክንያቱም ስራው መሰራቱ አይቀርም፣ ገባ መሰራቱ አይቀርም፣ በጊዜው መሆኑ አይቀርም። ግን እግዚአብሔር አስቀድሞ ያሰበው ሐሳብ ስለነበር ለዚህ ስራ እዛ ቦታ ላይ ምክንያት እንደሆን እኔን በዛ ውስጥ አሳልፎኛል ማለት ነው። ስለዚህ የእግዚአብሔር ስራ ነው የተሰራው። በአጭር ጊዜ ውስጥ ደግሞ እንዴት እንደዚህ ሊሆን ቻለ የሚለው ኦልሬዲ እየጸለይን ነበር። የሚሰራው መንፈሳዊ ስራ ከሆነ መንፈስ ይረዳል። ከመንፈስ ዓለም የምትቀበለው ኃይል አለ። በስጋ የምትሰራቸው በስጋ የምታደርጋቸው ነገሮች ናቸው አንተ የምትደክመው አንተ የምትለፋው ብዙ የሚያስለፋ። የመንፈስ ስራ በመንፈስ የሚሰራ ከሆነ የመንፈስ አደራረግ በመንፈስ የሚደረግ ከሆነ ነገሮች ቀላል ነው የሚሆኑት። ምክንያቱም ሰራተኛው ራሱ እግዚአብሔር ስለሆነ ማለት ነው። ስለዚህ እኛ አምነን ጀመርን፣ እግዚአብሔር ደግሞ እኛ ባላሰብነው መንገድ ነገሮችን ውብ አድርጎ ሰራ ማለት ነው በአጭር ጊዜ ውስጥ። እኛ ቴክኒካል የሆኑ ወሳኝ የምንላቸው ነገሮች ለማየት ሞክረናል። እንደ ቮካል የመሳሰሉ ነገሮችን ከመሳሪያ ጋር አብሮ ተዋህዶ መዘመር የሚቻልበትን መንገድ፣ ድምፅ አወጣጦችን፣ እንደዚህ የተለያዩ ቴክኒካል የሆኑ ነገሮችን ብዙም ባይሆን በጥቂቱ ለማየት ሞክረናል። ከዛ በኋላ ደግሞ ዝማሬዎችን እየተለማመድን መዘመር የምንችልበትን ነገር አይተናል። በዛ ላይ ደግሞ እግዚአብሔር ደግሞ ረዳን ማለት ነው። የሚገርም ነገር። ስለዚህ እንግዲህ እንዳየኸው መጀመሪያ ጊዜ ሲያገለግሉ አይታቸዋል። እኔ መጀመሪያ ሲያያቸው በጣም በቃ ኤክስፔክት ካረኳቸው በላይ ነው የሆኑት። እኔም ብቻ ሳይሆን ጉባኤ ሁሉ ማለት ነው። በተለይ አሁን እየቀጠሉ ሲሄዱ በቃ አሁን የሰለጠኑ አይመስሉም። እና አንድ ነገር አሰብኩ። የሆነ ፍሬ ሲገለጥ ከፍሬ በኋላ ያለ ፐርሰን ነው የሚታየው። ገብቷል ሐሳቤ? ገብቷል? እና ምን አይነት ሰው እንደሆንክ ራሱ በፍሬ ላይ ትታያለህ። ምክንያቱም ሳምታይምስ አንተ ሳትናገር ያንተ ፍሬ አፍ ሆነ ይናገራል። ገብቷል? አንተ መናገር አይጠበቅብህም፣ አንተ መስራት ነው የሚጠበቅብህ። ምን አይነት ሰው ነው በስራህ ግን ፍሬ ይገልጣል ማለት ነው። እና በዛ ፍሬ ያየሁት በጣም የዲሲፕሊን ሰው መሆን፣ ለአገልግሎት ያለ ተሰጥቶ ምን እንደሆነ በደንብ ደግሞ ስለሚያውቀህ ማለት ነው። ይሄ ነገር አየሁትና ከዛ አልፌ ደግሞ ከልጆች ጋር ሲያወራ በተለያየ ጊዜ ከሁላቸው ያገኘሁት አንድ አይነት ሐሳብ በጣም እሱ ነካኝ። ስለሱ በደንብ አድርገን እናወራለን ቀጥለን ማለት ነው። ግን ከአንድ ሰው ሳይሆን ከ3 4 የሚሆኑ ሰዎች አንድ ነገር ሲነግሩህ ስለ አንድ ሰው በተለያየ መንገድ ማለት ነው። ገብቶሃል ሐሳቤ? በተለያየ መንገድ አንድ ነገር ነው ያወሩት ሁላቸው። እና እሱን ነገር ሲሰማ ዋው ብዬ ተደነቅኩት። ይሄ ደስ የሚል ኳሊቲ ነው አልኩት። ፕሬዝ ጋድ። እና በዚህ ሳላመሰግንህ ላልፍ አልፈልግም። በጣም አመሰግናለሁ ስለሰራው ስራ በቸርቻችን ላይ። ምክንያቱ ሁሉ በጊዜው ውብ አድርጎ ስለሚል መጽሐፍ ቅዱስ ላይ ለሁሉ ጊዜው አለ ይላል አይደል? እና የኳየር ነገር ደግሞ ሁሌም በቸርች ላይ እንደሚያስፈልገን በደንብ እናውቃለን። ምክንያቱ በጣም ኢምፖርታንት የሆነ አገልግሎት ስለሆነ እኔ በግሌ ስለ ኳየር ያለን አስተሳሰብ አንተ ታውቀዋለህ። ስለ ሙዚቀኞች ራሱ ያለኝ አስተሳሰብ ታውቃለህ። እና በዚህ ነገር በቸርቻችን ላይ በጣም እንድናድግ ፈልጋለሁ። ግን ሁሌም ራይት ፐርሰን ሳይገኝ የሆነ ነገር ማድረግ አይቻልም። በራይት ፐርሰን እና ራይት ታይም አምናለሁ እኔ። ላስዋይ መቸኮል አልወድም። በቃ የጌታ ስራ ነው አይደለም? የጌታ ስራ ከሆነ በሰዓቱ ትክክለኛ ሰው ይመጣል፣ ከዛ ስራው ይሰራል። ልክ ነው። እና ትክክለኛው ጊዜ አሁን ሆኗል። አንተ ደግሞ ጌታ ተጠቅሞ ስራው በድንቅ በሆነ መንገድ ተገናኝቷል። አሁን የኳየሩ መዋቅር በደንብ ተሰርቷል። በደንብ እያገለገሉ ነው አሁን ቸርች ማለት ነው። እና ቀጥለ ስትመጣ ደግሞ መልሰህ ትደነቃለህ ማለት ነው። ከሲዲያቸው ጋር ምናምን ታገኛቸዋለህ። አሜን አሜን። በዚህም ትረዳቸዋለህ ብዬ አምናለሁ። አሜን አሜን አሜን። ጌታ ድንቅ ነው። ጌታ ድንቅ ነው። ቀጥሎ ግን በጣም የገረመኝ ነገር ምንድን ነው መሰለህ? ስናወራ ከልጆች ጋር በህይወትህ ላይ በጣም የገረማቸው ነገሮች አሉ። እሱ ደግሞ ምን አሉኝ መሰለህ? ቤኪ በጣም ትዕግስተኛ ነው አሉኝ። እንዴት አልኳቸው? አንዳንድ ጊዜ አጥኑ ብሎ እንትን ያደርገናል፣ ሳናጠና እንመጣለን። አንዳንድ ጊዜ አርፍደን እንመጣለን። ግን እንዲህ ተቆጥቶ ምናምን ተናግሮን አያውቅም። ሁሌም በትዕግስት ነው የሚያስረዳን።
ከየት ነው የመጣ ይሄ ነገር? በአገልግሎትህ ላይስ ምን ያህል ትዕግስተኛ ነህ? እንግዲህ እንትን ነው አንድ ነገርን ከአንድ ግብ ለማድረስ ሁልጊዜ ስታስብ የመጀመሪያው ትዕግስት፣ ጽናት የሚባሉ ነገሮች በሰው ህይወት ውስጥ መኖር አለባቸው። ፍሬውን ፈልገህ የሆነ ነገር እንዲሆን ትፈልጋለህ። ትዕግስት ከሌለ እንዴት ይሆናል? ገባ? አንድ ነገር እንዲሰራ ፈልጋል። ስራው እየተሰራ የምትሄድባቸው መንገዶች አሉ። የሚያናድ ነገር ይኖራል። አንተ በጠበቅከው መንገድ የማይሄዱ ነገሮች ሊገጥሙ ይችላሉ። ፎር ኤግዛምፕል እኮ አንድ ትንሽዬ ችግኝን ባነሳለ ችግኝ አሁን ትልቅ ሆኖ የምናየው ዛፍ ችግኝ ሆኖ ሲተከል ይታጠርለታል፣ ትጠብቃለህ። ከዛ መተህ ውሃ ታጠጣለህ። በዛ ሁሉ ሂደት ውስጥ በአንድ ጊዜ ዛፉ ወጥቶ ትልቅ ሆኖ ግንድ አውጥቶ ቅጠል አውጥቶ ረዛዝሞ አታገኘው። እድገቱን እስኪሄድ መሰረቱን ይዞ በቃ ራሱን ወደሚችልበት ደረጃ እስኪደርስ ድረስ ውሃ ታጠጣዋለህ፣ ትመጣለህ፣ ትኮተኩታለህ። መኮትኮት የሚባል ነገር አለ። ከዛ በኋላ ደግሞ እሱን ሊያጠፋ የሚመጣ ሌላ ደግሞ ተፈጥሯዊ እንትኖች ሲመጡ ትነቃቅላለህ። አረም ነው የሚባለው፣ ትነቃቅላለህ። ስለዚህ የዛን እድገት እንትኖች በትዕግስት ነው የምጠብቀው እስኪያድግ ድረስ፣ ትንሽ መስመር እስኪይዝ ድረስ፣ ራሱን ችሎ ራሱ የሚቀጥልበት ደረጃ እስኪደርስ ድረስ ያንተ መታገስ፣ ያንተ መጽናት ያስፈልጋል። ያላደገችም እንደተከልካት ዛሬም ትንሽ ናች በንጋታው ትንሽ ናት ብለህ ጥላት ከሄድክ በዛው ጠፍታለች፣ ደርቃለች። ነገ ትልቅ ዛፍ ማየት ህልም ነው እንጂ የሚሆነው በእውን ምኞት ሆኖ ይቀራል። ስለዚህ ከእኔ ባህሪ የመጣ አይደለም። አንዳንድ ጊዜ እግዚአብሔር ራሱ የሚያደርጋቸው አደራረቦች አሉ። ስለዚህ እነሱን የሆነ ቦታ ላይ ማድረስ ሳስብ ግዴታ በእነሱ እንትን ውስጥ መሆን አለብኝ፣ መታገዝ። አሁን ሰዓት አርፍደዋል ብዬ ብናደድ ዛሬ ያየውን ውጤት ወይንም ዛሬ ደረሱበትን እኔም ብደክም ጥያቸው በሄድ በቃ ሰዓት አርፍዳቸዋል ትንሽ ነው ምናምን እያልኩኝ ነካክቻቸው ምናምን ብሄድ ምናልባት ዛሬ የሚያውቁትን እውቀት ላያውቁ ይችላሉ። ምናልባት ዛሬ ደረሱ እና ከሱ ይመስለኛል ስነሳም ኦሬዲ እነሱ ላይ ለመስራት ሲሪየስሊ እነሱ ላይ የሆነ ነገር አሳልፌ ለማለፍ ሪል የእውነት ስለተነሳ ጀስት አደረኩኝ እንደው ሰራው ለማለት የሚሰራ ስራ አለ። ደሱ ለማድረግ ሳይሆን የፈለኩት በትክክል እዛ ቤተክርስቲያን ላይ የተዋቀረ አንድ ወርሺፕ ቲም ደስ የሚል እግዚአብሔርን የሚያገልግል ቢኖር ብዬ ስላሰብኩ ለዛ ነገር ደግሞ የሚጠበቅብኝ ነው ያደረኩት ብዬ ነው ማስበው። ስለዚህ በየትኛውም ወደኔ ህይወት ስትመጣ እንግዲህ ከበፊት ህይወቴ ጀምሮ ብዙ ትዕግስትን የሚጠይቁ ነገሮች በህይወቴ አልፈዋል። ስለዚህ እነዛም ነገሮች በህይወት ላይ ምን ማድረግ እንዳለብህ አንድ ነገርን በደንብ ያስተምርሃል እና ፈጥነህ የምታመጣቸው ቸኩለህ የምታደርጋቸው ነገሮች ትንሽ አስቸጋሪዎች ናቸው ብዬ አስባለሁ። በትዕግስት ጠብቀህ ግን ታደርጋቸው ነገሮች አሁንም እኮ በዚች በ3 ወር እኮ እንደው ጊዜው ስላጠረ እንጂ እግዚአብሔር ቢገዛ እንደው ቢቀጥልና እንደው በደንብ ደግሞ ወደ አርመና ይስዱ ነው ከዚህ በላይ በስቶ ፍሬ አፍርቶ ደግሞ ቢታይ ምን ያህል በወደድኩ ነበር። ስለዚህ ከዛ አንፃር የሆነ ነገር ነው። ስለዚህ እንግዲህ እነሱ ጋር እንግዲህ ተልቆ ታይተዋል። እኔ ትንሽ ዋና ያደረኩት ብዬ ነው ማምነው። መንገዱ ያንን ስለሚፈልግ በጊዜው የነበረው ማለት ነው። ስለዚህ አንድ ነገርን ካየህ ላየኸው ነገር ራስህን ማስገዛት፣ ትዕግስተኛ መሆን፣ በጽናት መጠበቅ። ከዛ በኋላ እንግዲህ አሁን ደስ ብሏቸው እንደነገሩ አይነት ወሬ ለመስማት ግዴታ መንገዱን መሄድ ይኖርብህ ነበር ማለት ነው። እዛን ያህል አስቸጋሪም አይደሉም። አክቹሊ የዛም ያህል አስቸጋሪ አይደሉም። ያው እንደምታውቃቸው ትላልቅ ሰዎች ናቸው ማለት ግን ከዚህ ሀገር ሲስተም ጋር የሥራ ሁኔታም አለ። ልጆቻቸውን ጥለው የሚመጡ አሉ። ብዙ የራሳቸውን ኮሚትመንት እንትን አድርገው የሚመጡ ሰዎች ስላለ በዛም መንገድ ደግሞ አንደርስታንድ አደረጋቸው ነበር። ያንን ሁሉ ሲስተም እንደውም ገፍቶ ሰብሮ መምጣት ራሱ እነሱ የተባረኩ ስለሆኑ ናቸው። ገባ? የሆነ የገባቸው እውነትና ትልቅ ነገር ውስጣቸው ስለተቀመጠ እንጂ አንዳንዴ የሚይዝ አየር ነው ያለው ታውቃለህ። ስለዚህ
እነሱም ቀላል አይደሉም፣ የኔ ብቻ አይደለም። ስለዚህ አብረን የሰራ ነው ስራ ነው ለማለት ያክል ነው። እውነት ነው። ይሄ ትክክል ነው እንዳልከው እሳቸው ምስጋና ይገባቸዋል። ምክንያቱ እንዳያቸው አብዛኞች የፋሚሊ ሰዎች ናቸው፣ እናቶች ናቸው፣ ልጆች ያለን ምናምን እና ቀላል አይደለም። ከስራ ወጥቶ ልጆች እንትን አድርገህ ከዛ እየሮጥክ መምጣት ትሬን አድርገህ የሰፈር ርቀትም ጭምር አለበት። አንዳንድ ሰዎች ከሩቅ ነው የሚመጡትና ተክቶ እንትን ማድረጋቸው ራሱ በጣም ደስ ይለኛል እና ትክክል ነው እንዳልከው። መጽሐፍ ቅዱስ ራሱ ስለ ትዕግስት በጣም በብዙ ስፍራ ላይ ይናገራል። በተለይ በጴጥሮስ ላይ ትዕግስት መጨመር እንዳለብን ይናገራል። በእምነታችሁ በፍቅር በእውቀት በትዕግስት እያንዳንዱ ቃል አለ። ስለዚህ አንዱ አገልጋይ በህይወቱ እውነተኛ መድረስ የሚፈልገው ስፍራ መድረስ ከፈለገ ዋናው ከሚያስፈልጉት ባህሪዎች በስብናው ላይ መገንባት ያለበት ትዕግስት የሚባል ነገር ነው። አየህ ፍሬ ሁሌም ከትዕግስት ጋር ነው የሚመጣው። ትዕግስት የሌለበት አገልጋይ ሁሌም ይጀምራል እንጂ አይጨርስም። መጀመር ከባድ አይደለም፣ መጨረስ ነው ከባድ። ለምን ስትለኝ ወደ መጨረስ ለመምጣት በስብና ግንባታ ያስፈልጋል፣ ማደግ ያስፈልጋል፣ ማቹሪቲ ያስፈልጋል። ከሁሉ በላይ ደግሞ ትዕግስት ያስፈልጋል። ገብቶሃል? ትዕግስት ያስፈልጋል እና ደስ የሚለው ነገር ለጢሞቴዎስ መጽሐፍ ቅዱስ ሲናገር እንደዛ ነው ያለው አይደለም? በቃል በእምነት በግብር በፍቅር አራያ ሁን ነው የሚለው አይደለም? በቃ ታናሽነት ማን እንዳይናቀው። አዎ ግን ማንም አይናቀው ሲለው ከዛ በፊት ግን የተናገረው ነገር አለ። የማያስንቅ ስራ መስራት አለብህ ነው ያለው። ገብቶሃል? የእግዚአብሔር ሰው እያለ ነው የሚጠራው። ገብቶሃል? እና ሰዎች ሁሌም ካንተ ጋር በህይወት ላይ የሚማሩበት ነገር ከተገኘ ይሄ ነው ትክክለኛ አካሄዱ ክርስትና በተግባር እና ይሄ ነገር ስላየው እንደዚህ ብሎ ሲመሰክሩ ስላንተ ጌታን አመሰግንኩ። እግዚአብሔር ይመስገን። እኔም ራሴ አይቻለሁ። ሁሌም ራስህ መጥተህ ነው ኪቦርድ ይዘህ የምትሄደው። መኪና አድርገህ ራስህ ትመጣለህ፣ ትወስደዋለህ፣ ራስህ ደግሞ ትመልሰዋለህ ምናምን እና ይሄ ነገር ሲያየው በጣም ደስ አለኝ። በቃ ቅንነትህና በእውነት ተነስተህ ያ ነገር እያረከው እንዳለ በብዙ ትህትና የሰራ እንዳለ አየሁት። ስለሱ በጣም ተደንቄያለሁ። ሳላመሰግን ላልፍ አልፈልግም እና ይሄ በጣም ታላቅ እንትን ነው። ለምን መሰለህ ቪኬ፣ በዚህ መንገድ አንድ አገልጋይ መሄድ ከጀመረ ወደ ታላቅ ስፍራ መድረሱ አይቀርም። ምክንያቱም በአገልግሎት ላይ ጸጋ እስከ ምን ያህል ድረስ ይሄዳል የሚወስነው በህይወት ያለ ካራክተር ነው። ገብቶሃል? ካራክተር በጣም ኢምፖርታንት ነው። ካራክተር ከሌለ ጊፍት ሊኖር ይችላል። ጊፍት ግን ረጅም አይሄድም፣ አያስኬድም። እና በህይወት አንድ ያየሁት ድንቅ ካራክተር ይሄ ነው። ቀጥሎ የገረመኝ የሰማሁት ከምስክርነቶች አንጻር ምን አሉኝ? ቤኪ ሁሌም የእግዚአብሔር ቃል ሲያስተምር ጸሎት ሳይጸልይ ወደ ትሬኒንግ አንገባም። የምታስተምራቸው ቃላቶች አንዳንድ ልጆች መጥተው ያወሩኛል። በቃ እንደዚህ ያለ ነው እኮ ደሳለን ምናምን ተቀጣጥሎ ይነግሩኛል። እና ለምንድን ነው ዝም ብለው ወደ ትሬኒንግ የማትገባ? ለምንድን ነው ብዙ ጊዜ የእግዚአብሔር ቃል አስተምረህ መግባት የምትፈልገው? ምን ያህል ጥቅም አለበት ብለህ ታስባለህ? በመዝሙር ላይ የእግዚአብሔር ቃል ማስተማር ሁሉ ነገር ከጅማሬ ነው የሚጀምረው፣ ከቃል ነው ብዬ አምናለሁ። እግዚአብሔር ሁልጊዜ ለሰው ልጆች ጣልቃ ሊገባም ሊያስተምርም አንድ አዲስ ነገር ሊያደርግም ሲፈልግ የመጀመሪያ የሚያደርገው ነገር ቃሉ ነው የሚልከው። በዮሐንስ ወንጌል 1 ላይ ገና ሲጀምር ኢየሱስ ራሱ ከመምጣቱ በፊት በመጀመሪያ ቃል ነበረ ብሎ ይጀምራል። እግዚአብሔር ሰማይና ምድርን ሲፈጥር የመጀመሪያው ያደረገው ምንድን ነው? ቃል ነው ያወጣው። ስለዚህ የምናያቸው ደግሞ የማናያቸው ነገሮች በዚህ ዓለም ላይ ሲሰሩ ሲከናወኑ ሲጀምሩ ጅማሬያቸው ቃል ነው፣ ግራውንዳቸው ቃል ነው። ከቃል የጀመረ ነገር አይንሸራተትም። ከቃል የጀመረ ነገር አይወርቅም። ከቃል የጀመረ ነገር ይቀጥላል፣ አይጨነግፍም። አካሄዳችን፣ ኑሯችን፣ ህይወታችን፣ የምናደርገው ድርጊታችን ሁሉ እንደ እግዚአብሔር ቃል እንደ እግዚአብሔር ቃል
እንደ እግዚአብሔር ቃል ካልሆነስ ስተት ይሆናል። በቃ ሌላ ስራ ነው። ይሄ ሴኩላሩ ዓለም ላይ የሚደረጉ ድርጊቶች አሉ አይደል? እነሱ ስራዎች ናቸው። ስለዚህ እኔ መንፈሳዊ ስራ ነው የምሰራው። እኔ እግዚአብሔርን ነው ማገለግለው። እኔ የእግዚአብሔርን ነገር ነው ማደርገው ብለህ ካሰብክ የመጀመሪያው ነገር ማድረግ ያለብህ ቃሉ ምን ይላል። ስለዚህ የእግዚአብሔር ቃል እውቀት ለማንኛውም ሰው ኢምፖርታንት ነው ብዬ አስባለሁ። ቃሉ ነው ከዛ በኋላ መንፈሱን የሚሰጠው። እውነት ነው። ከዛ በኋላ መንፈሱ ይመጣል። መንፈሱን ትይዛለህ፣ ከዛ በኋላ ትቀጥላለህ ማለት ነው። ስለዚህ አገልጋይ እንደመሆናቸው መጠን እኔ ሳስተምራቸውም የቆየሁት ስለ አገልግሎት ነው በብዛት ማወራቸው። እግዚአብሔርን ማገልገል ከእግዚአብሔር ጋር በአገልግሎት ዓለም ውስጥ ሆኖ መቆየት መዘመር ብቻ አይደለም። መጽሐፍ ቅዱስ ሲነግረን በማቴዎስ ወንጌል ላይም አለ፣ በሉቃስ ወንጌል ላይም አለ ቤታቸውን በአሸዋ ላይና በአለት ላይ የመሰረቱ ሰዎች ብሎ ምሳሌ ይሰጠናል። ከዛ በኋላ በሱ ምሳሌ መሰረት ደግሞ በቃሉ ላይ የተመሰረተና አይደለ ብሎ ከቃሉ ውጪ ያለውን ዓለም ያስተያየዋል። ስለዚህ ቶሎ የፈረሰው ምንድነው? ቃል የሌለው እምነት የሌለው ያኛው በአሸዋ ላይ የተመሰረተው ቤት ነገሮች መጡበት አለ። ንፋስ ነፈሰ፣ ጎርፍ ጎረፈ፣ ፈረሰ ይላል። መቆም አልቻለም፣ መጽናት አልቻለም። እውነት ነው። በቃሉ ላይ የተመሰረተው በአለቱ ላይ የተመሰረተው ግራውንድ ያለው መሰረት ያለው ንፋሱን በመጣ ጊዜ ጎርፉን በጎረፈ ጊዜ የተለያዩ መከራዎች እላዩ ላይ በወረዱበት ጊዜ ጸንቶ ቆመ ይለናል። እዚህ ጋር ታላቅ አወዳደቅ የወደቀ አለ፣ እዚህ ጋር ደግሞ እጅግ የጸና አለ። ቃሉ ለምንድን ነው የሚያስፈልገው ወደሚለው ስንመጣ እንድንቆም እንዳንፈርስ። ምክንያቱም አገልግሎት መዘመር ብቻ አይደለም ብያለሁ። ከሰዎች የሚመጣ ብዙ አይነት አስተያየት ታስተናግዳለህ። አንተን ዲስከሬጅ የሚያደርግ እንዳትቀጥል የሚያደርግ ገባ ያመለክ የዘመርክ ደግሞ እነዚህ ኳይሮች ናቸው ሊል ይችላል እኮ። አሁን እንደው የት ይደርሳሉ እንደው ለጊዜው ነው የሚል ይሄ ከአንደበት የሚወጣ የሚያጨነግፍ ብዙ ነገር የሚጥል ብዙ አይነት ነገር አለ። ለምሳሌ ነው የምጠቅስልህ። ሌሎች ደግሞ የተለያዩ ፈተናዎች ሊመጡ ይችላሉ። በምንድን ነው የምታልፈው? መዝሙር ብቻ ዘምረህ አታልፈው። የእግዚአብሔር እውነት የእግዚአብሔር ቃል ያንን ነገር ኪፕ የምታደርግበት የምትጠብቅበትን ኃይል ግን ከቃሉ ካገኘ ነው ትላለህ። አይ እኔ ቆምኩት እንደዚህ ትመልሰዋለህ። በቃ የሚመጣው ነገር መቀጠያ ይሆናል። የሚወረወርብኝን ድንጋይ ምን አደረግኩት ነው ያለው አንዱ። ወደ ላይ በወረወሩ ቁጥር ካፈሰለ በወረወሩ ቁጥር ኦሬዲ መፈልገው ዴስቲኒ ላይ ያደረሱኛል። ድንጋይ ሲወረውሩበት እሱ ከፍ ሲል ሲወረውሩበት ከፍ ሲል። ስለዚህ ያንን ስለማመን አገልግሎት ማለት ከእግዚአብሔር ጋር አብሮ መስራት ማለት ነው። አየህ፣ ከእግዚአብሔር ጋር አብሮ መስራት ኦፖርቹኒቲ ነው፣ እድል ነው። ስለዚህ ማንም ደግሞ እግዚአብሔርን ስራ ከሰራ በቸልተኝነት የሚሰራ በቸልተኝነት የሚሰራ ምን ይላል ነው የሚለው መጽሐፍ ነው። እርጉም ይሁን። በቸልተኝነት የእግዚአብሔርን ስራ እንዳይሰሩ ነገራቸው። የሚሰሩት የእግዚአብሔር ስራ ከሆነ ሙሉ ማንነታቸውን ሰጥተው በእግዚአብሔር ቃል መሰረት ራሳቸውን ሰጥተው ከሚያዩት ነገር ወጥተው አውሮፓ እንደዚህ ነው፣ አውሮፓ ድካም አለ፣ አውሮፓ እሱን ሁሉ አልፈው ከእግዚአብሔር ጋር የሚቀጥሉበትን እግዚአብሔርን የሙጥኝ ብለው የሚያገለግሉበትን መንፈስ ነው ሼር ያደረግነው በእነዚህ አጭር ቀናቶች ውስጥ። እርግጠኛ ነኝ አይ ሆፕ ብዙ ነገር አንደርስታንድ አድርገዋል፣ ብዙ ነገር ተክሎ ያቆማቸዋል ብዬ አምናለሁ። ቀላል ጊዜ አይደለም ያሳለፈው በጣም። ስለዚህ ቃሉ ላይ ያለኝ አመለካከት ያ ነው። የሚገርም ነገር ቃሉ ከሌለ ምንም ግራውንድ በቃ መቆም አትችልም፣ መጽናት አትችልም፣ ይወዘውዛል፣ ያፈርሳል፣ ይጥላል። ስለዚህ ቃሉ ኢምፖርታንት የመጀመሪያ። ለዚህ ነው ሁልጊዜ በቀባው ቁጥር በቀን የመጀመሪያው ወደ ዝማሬ ወደ ቮካል ምናምን ከመግባታችን በፊት ዛሬ ያዘጋጀሁትን ደግሞ እግዚአብሔርን እውነት ሰዓት ረፍዶብን ዘምረን ብቻ መውጣት እንኳን የሚኖርብን ጊዜ ነበር። ግን ቃሉን አልዘለውም ረፍዷል ብዬ ኢምፖርታንት ነው ብዬ ስለማስብ ወሳኝ ነው ብዬ ስለማስብ ኢቭን እንደው ማስረዘማትን አሳጥራለሁ እንጂ የሆነ ቃል ሼር ሳላደርጋቸው እንዲወጣ አልፈልግም። የሚገርም ነገር ነው። ስለዚህ ከዛ በመነሳት እግዚአብሔር ቃሉ ኃይላችን እንደመሆኑ መጠን የሚያስቀጥለን ቃሉ እንደሆነ
የምንፈልገው ስፍራ ላይ የሚያደርሰን ቃሉ። እኔ እኮ በረከት ቃሉ ቶቢ ነው ዛሬ ባይዘው ልጅ እየነበርኩ ስዘምር የሆነች ቢጫ የኳየር ልብስ ለብሼ አስታውሳለሁ። አንተ ሰው ትልቅ ትሆናለህ ተባልኩ። የዛኔ አስቆኛል። ዓለምን ትዞራለህ ተብያለሁ፣ አስቆኛል። እየወጣብኝ ያለው ግን ቃል ነበር። ሰማይ ቃል እያወጣብኝ ነበር። መጥተው እግዚአብሔር ሰዎች ሲሉኝ እኔ ካለሁበት ልጅነቴ አንጻር ይገርመኝ ነበር። እንዴት ነው ዓለምን የምዞረው? እንዴት ነው ትልቅ አገልጋይ መሆኑ እል ነበር። ቃል አየው። የሚገርም ነበር። በህይወታችን ላይ የሚወጡ ቃሎች፣ በህይወታችን ላይ ቦታ የሚይዙ ቃሎች እኛን የሚያደርሱ ናቸው። ለዚህ ነው እንዲደርሱ ነው ቃል ምነግራቸው። እንዲደርሱ እንዳይቆሙ እዚህ ጋር አጭሩን እንዳያዩ ረጅሙን እንዲያዩ ረጅሙን እንድታይ የሚያደርግ ቃሉ ነው። እንድትደርስ የሚያደርግ ዴስቲኒን የሚያሳይ ቃሉ ነው። ስለዚህ የእግዚአብሔርን ቃል እንደሆነ ፕሮግራም አድርጌ አላየው። የሆነ እንደው አይደለም። እግዚአብሔር ቃል ህይወታችንን የሚሰራ ህይወታችንን አንቆ የሚይዝ ነገራችንን ኮንትሮል የሚያደርግ የሚሰራ ፓወርፉል እንደሆነ አምናለሁ። ስለዚህ ለዛ ነው እግዚአብሔርን ቃል እውነት አስቀድሜ ሼር ማድረጋቸው። ፕሬዝ ጋድ ዋ ቤኪ የሚያስገርም ነገር ነው። ስለ እግዚአብሔር ቃል እያወራው የነበርክ በጣም የሚያስገርም እውነት ነው። ስለ እግዚአብሔር ቃል በደንብ እንነጋገራለን። ከሱ የተያያዘ ነገሮች አንስተን እንነጋገራለን። አሁን ግን ከጊዜ አንፃር መጀመሪያ ለተመልካቾቻችን ትሬኒንግ እያደረጉ የነበሩበት ትንሽ ለትውስታ ያህል እናሳያቸዋለን። ከዛ ግን በሚቀጥለው ፓርት ተገናኝተን የነበረን ጨዋታ እንቀጥላለን። እንቀጥላለን። ጌታ ይባርካችሁ።